እኔ እንደሌሎቹ አንቺ ለሰጠሽኝ ዱቤ ለወንድምሽ ሄጄ አልሰጠውም። ከያስሚን ጋር እየተቀራረብን እንደሆነ ሲሰማኝ ቀልድ ቢጤ ጣል አደርጋለሁ። እሷም አታሳፍረኝም፣ ፈገግ ትልልኛለች። ሌላ የማስቃትን ምክንያት ፍለጋ አይኔን ከሱቅ ውስጥ ሳርመጠምጠው ዱቤ ክልክል ነው የሚል ጽሑፍ ተመለከትኩኝ። ዱቤን ዋቢ አድርጌ ቀልጄ ላስቃት ፈለግኩኝና በዱቤ የተቀለደ ቀልድ ማሰብ ጀመርኩኝ። ዱቤ 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 ግን ሊመጣልኝ አልቻለም። የተሻለው አማራጭ ለነገ ተዘጋጅቶ መምጣቱ ነው። እናም ቻው በቃ ብያት ሄድኩኝ። ቻውታዬ ግን የዲርአስን ቀልማዳ መሰረቷ በውትፍትፏ ጣዕም ቀማሽ ላይ በላስም የተመሰረተችውን በትረ በትር ሸብረክ ለማድረግ ቀዬን ትቼ ወደ መናንያኑና ነገስታቱ መንደር ወደ ሰሜኑ በምስራቅ አቅጣጫ የሚሄድ ነው የሚመስለው። በየቀኑ ሱቃቸው መመላለሱ ነጥብ እንዳያስጥልብኝ በሶስተኛው ቀን ነበር ስለ ዱቤ አሉ የሚባሉትን ቀልዶች ሰብስቤ ወደ ሱቃቸው የሄድኩት። ሰላም ያስሚን፣ እንዴት ነህ ሲሳይ? ስሜን ስትጠራው ልቀልደው ያሰብኩት ቀልድ ምላሴ ላይ ተደነቃቀፈ። ድንገት ግን ከአንደበቴ አፈትልከው ለወጡት ቃላት የሰጠችኝ ምላሽ ለእኔና ለያስሚን የፍቅር ግንኙነት መነሻ ምክንያት ሆነ። እኔ የምልሽ ከስተመራችሁ ከእናንተ ሱቅ ዱቤ ለመውሰድ ቢፈልግ ቢያንስ ዱቤ ከመውሰዱ በፊት የስንት ብር ዕቃ መውሰድ አለበት? እሺ ቢያንስ በቀን ውስጥ ወደ ሱቃችሁ ስንት መመላለስ አለበት? ዱቤ ፈልገህ ከሆነ የለም፣ ቁርጥህን ወቅ። እንዴ ለምን? ወንድሜ ዱቤ እንዳልሰጥ ቢነግረኝም ከስተመር ላለማስከፋት ዱቤ ብሰጣቸው ለሱ እየመጡ ከእቴ ወሰድነው ነው እያሉ እየሰጡት እያጋጩን ተቸገርኩኝ። ጆሬ መስማት የሚፈልገውን ቃል ከሰማ በኋላ ገላዬን ስታጠብ አፈንግጣ ጆሬ ውስጥ ገብታ የራሷን ግዛት ለመፍጠር ወዲያና ወዲህ ከምትለው የውሃ ጠብታ የውጭ አትውጪ ግብግብ በአንድ ግርዝን ላይ እምቢታዋ ሲጸና በአንድ ጎና ዘንብሎ የኔ ውጪ ከጆሬ የራስ ድብደባ ጊዜ የምሰማውን የከበሮ አሊያም የገደል ማሚቱ የመሰለ ድምጽ ወንድሜ የሚለው ቃል ጆሬ ውስጥ ያስተጋባል። ወንድሜ የምትለው ቃል ቀዝቀዝ ብላ ገብታ ስትደበደብ ሞቃ ኩልል ብላ እንደምትወጣው አፈንጋጭ ውሃ ከጭንቅላቴ ማስወጣት አልፈለኩም። ወንድሜ የሚለው ቃል ተስማምቶኛል። እኔ እንደሌሎቹ አንቺ ለሰጠሽኝ ዱቤ ለወንድምሽ ሄጄ አልሰጠውም። እሺ ተስማምቻለሁ። እና ምን ልስጣው? ሱቅ ውስጥ አጅቧት የሚቆመው ፍቅረኛዋ ሳይሆን ወንድሟ መሆኑን ሳውቅ ጁማን የካላንደሬ መነሻ፣ ሱቃቸውን የአይኔ ዞሮ መግቢያ፣ ያስሚንን ደግሞ የልቤ ማረፊያ ጭምር አደረኳት። ይሄ ሁሉ ሲሆን ግን የወንድሟ ጆሮ ባዳ ነበር። ያስሚን ስታኮርፈኝ ምን ስላት ኩርፊያዋ እንደሚጠፋ ጠንቅቃ ስለምታውቅ ከፊት ለፊቷ እንደተቀመጥኩ ልናገር ስል ዝም በል፣ ዝም፣ ምንም ቃል እንዳታወጣ ትለኛለች። ሲበርድላት ጠብቄ በቀስታ አንጎራጉራለሁ።
ኩርፊያዋ ወደ ብሶት ተለውጦ በተቀመጠችበት ኩርምት ትላለች። ላባብላት አልሞክርም። በዝምታ ህመሟን እካፈላለሁ። ህመሟ በአንድ ቤት ውስጥ ማጽናት የማይቻለውን አንድ የመሆን ያለመሆን ጉዳይ እንጂ አርፍጄ መምጣቴ አይደለም።